ባለፈው ባለ 3 መኝታ ሁለተኛ ፎቅ ላይ ፈልጋለሁ ላለች ደንበኛሽ አገኘሽላት? አየና የት? ይቅርታ እንቀጥላለን በኋላ። ሰላም እንዴት ናችሁ? እህት ተሰማነኝ ከኖድ ፕሮፐርቲስ። ዛሬ ደግሞ ሶሻል ሚዲያዎቻችን ላይ በተለይ ደግሞ ዲኤም የሚደረጉልን ጥያቄዎች ውስጥ አምስቱን ብቻ መርጠን እንመልሳለን። የመጀመሪያው በቲክቶክ ፔጃችን ላይ የተጠየቅነው ጥያቄ ነው። አጭር ጥያቄ ነው፣ አጭር መልስ ነው። ኪራይ ያላችሁ ወይ ነው የሚለው። እኛ ሽያጭ ነው የምንሰራው፣ የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን የተለያየ ቦታ ላይ እንሸጣለን እንጂ ኪራይ አናከራይም። እሺ፣ ሁለተኛው ጥያቄ ደግሞ ኢንስታግራም ፔጃችን ላይ የተጠየቅነው ጥያቄ ነው። የባንክ ብድር ይሄን ጥያቄ እኮ ብዙ ሰው ነው የሚጠይቀን። የባንክ ብድር የተመቻቸላቸው ቤቶች አላችሁ ወይ ነው? አሉ ነው። በግንባታ ላይ ያለ በከፊል ግንባታ ደግሞ የተጠናቀቀም ሆኖ 50% የባንክ ብድር የተመቻቸላቸው ቤቶች አሉን። ያ ማለት 50%ን እናንተ ከፍላችሁ 50%ን ደግሞ ከባንክ ጋር የምታገናኙበት ማለት ነው። በረጅም ጊዜ ብድር የከፈላችሁ ቤቱን የራሳችሁ የምታደርጉበት አማራጮች የተወሰኑ ቤቶች አሉን። ግን ትንሽ ስለሆነ ስክሪኑ ላይ ባለው ስልክ ቀድማችሁ ደውሉልን። እሺ፣ ሶስተኛው ጥያቄ ደግሞ ስታማክሩ ታስከፍላላችሁ? ይሄን ነገር ማስከፈል እንጀምር እንዴ? እኛ እናስከፍልን፣ በነፃ ነው የማማከር አገልግሎት የምንሰጠው። ከመጀመሪያው ጀምሮ ለእናንተ የሚሆነውን የንግድ ሱቅ ወይም ደግሞ የመኖሪያ ቤት ከማፋለግ ጀምሮ እስከ መጨረሻው ድረስ ቤታችሁ እስከምትገቡ ድረስ ያለውን ፕሮሰስ እናግዛችኋለን። ነገር ግን ከእናንተ ምንም አይነት ክፍያ አንጠይቅም። ወደ አራተኛው ጥያቄ ስንሄድ ደግሞ ያለኝ 2 ሚሊዮን ብር ነው፣ በዚህ ምን ማድረግ እችላለሁ? 2 ሚሊዮን ብር ካለ ተክለ ሃይማኖት ላይ የንግድ ሱቅ መግዛት ትችላለህ። መርካቶ ተክለ ሃይማኖት ላይ 11 ካሬ 11 ካሬ ስለ ትንሽ እንዳይመስለን ኔቱ ነው። 11 ካሬ ጠቅላላ ዋጋው 2 ሚሊዮን 200 ሺህ ብር ነው። ለምሳሌ ሶስተኛ ፎቅ ላይ ያለው ማለት ነው። ግን 100% አሁን ብትከፍል 15% ቅናሽ ይደረጋል። ያ ማለት 2 ሚሊዮን 200 ሺህ ሲቀነስ 15% ጠቅላላ ዋጋው 1 ሚሊዮን 870 ሺህ ብር ነው። ለሻይ የሚሆን 130 ሺህ ብር ይተርፋል። ጠቅላላ 1 ሚሊዮን 870 ሺህ ብር ከፍለ የንግድ ሱቅ ባለቤት መሆን ትችላለህ ማለት ነው። የመጨረሻና አምስተኛ ጥያቄ ቢሮአችሁ የት ነው ይላል። ቢሮአችን ቦሌ ኬኬር ህንፃ 3ኛ ፎቅ ላይ የቢሮ ቁጥር 016 በአካል በመምጣት ልታገኙን ትችላላችሁ። እናንተም ሌሎች ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልን። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።